ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻው ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ሰማያዊ ሰው ነኝ። የትምህርታችን መነሻ ሐዋርያው ጳውሎስ ለሮሜ ሰዎች ከጻፈው መልእክት ከሮሜ ምዕራፍ 1:18 ሲሆን በዚያም የእግዚአብሔር ቃል እንዲህ ሲል ተጽፏል። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። ወደ ዋናው መልእክታችን ከመግባታችን በፊት ስለ ሮሜ መጽሐፍ አንዳንድ ነገሮችን እንበላችሁ። ሁ ሮቲት ማን ጻፈው? የሮሜ መጽሐፍ የተጻፈው በእግዚአብሔር ፍቃድ ሐዋርያ በሆነው ጳውሎስ ነው። ዴት ኦፍ ሪትን የተጻፈበት ቀን በኤዲ 57 ወይም በ57 ዓመተ ምህረት አካባቢ እንደሆነ ይነገራል። ኦዲየንስ በሮሜ ላሉ በክርስቶስ ኢየሱስ ላመኑ አይሁዳውያንና አይሁዳዊ ላልሆኑ ክርስቲያኖች ውህድ አማኞች የተጻፈ ነው። የሮሜ ቤተ ክርስቲያን በጳውሎስ አልተተከለችም። ነገር ግን በክርስቶስ ኢየሱስ በማመን ባገኙት ሕይወት ሊያበረታታና የክርስቶስ ኢየሱስን መልካም ዜና ዓላማውን ሊያብራራ ጽፏል። ዓለማችን በታላቅ ክህደት መካከል እያለፈች ነው ብንል በግልጽ ለሁሉም የሚታይ እውነት ነው። በሀገራችንም በኢትዮጵያ ባለፉት ዘመናት እንደ ነውር የሚታዩ ባህሪያት አሁን ደግሞ እውነትን መካድ መከልከል ክብር ሆኖ በብዙዎች ዘንድ እየታየ ነው። ለዚያ ነው ብዙዎቻችን ረፍት ፈልገን አንዳችን የረፍት ሕይወት እንዳይኖረን በእግዚአብሔር ቁጣ ምክንያት ሰላም ያጣ ነው። በአንድ ቤተሰብ ውስጥ አንድ ልጅ ሲታመም በአጠቃላይ መታመም ይጀምራል። ለምን ቢባል ያ የታመመው ሰው የእኛ አካል ነውና። በሀገራችንም ጥቂት ባበደ ውሻ በተነከሱ ወንድሞችና እህቶች ምክንያት እያበዱ ያሉ ቤተሰቦች እጅግ ብዙ ናቸው። የእግዚአብሔርን የፍቅር ሕግ በመተላለፍ የኃጢአት ጽዋ ባነሱ ሰዎች ምክንያት የእግዚአብሔር ቁጣ ከኃጢአተኛው አልፎ ለጻድቁ ሲተርፍ በብዙ አይተናል። እንደ ሀገሬ ተረት ለኃጥእ የመጣ ለጻድቅ ይተርፋል እንዳሉት የእግዚአብሔር ቁጣ ከኃጢአተኛው አልፎ ለጻድቁ ይተርፋል። በአንድ ሀገር ጦርነትና የእርስ በርስ ግጭቶች በሚኖሩበት ጊዜ በግጭቱ ምንም የማይመለከታቸው ንጹሐን ሲጎዱ ይታያል። በሐማስና በእስራኤል እንዳየነው ግጭት ማለት ነው። ይህ በዓለም ሁሉ ያለ የጦርነት ባህሪ ነው። በአንድ ሀገር ላይ በጥቂት ኅብረተኞችና አመፀኞች ላይ የእግዚአብሔር ቁጣ ሲፈጸም ንጹሐን መሸበርና መፍራታቸው አይቀሬ ነው። ኢስና ሂድን ስውር አይደለም። አንዳንድ ሰዎች የእግዚአብሔር ቁጣ ገና በፍርድ ቀን እንደሚፈጸም ብቻ ሲያስቡት ይታያል። ነገር ግን የእግዚአብሔር ቁጣ በዚህ ቃል ሳይሰወር ተገልጧል። መጽሐፍ በሮሜ ምዕራፍ 1 ከቁጥር 24 ላይ የእግዚአብሔር ቃል እንዲህ ሲል ተጽፏል። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰነት አሳልፎ ሰጣቸው ይላል የእግዚአብሔር ቃል። በሥጋቸው እግዚአብሔርን ላለማክበር በልባቸው ፍትወት የርኩሰት ዕቃ መሆን ለወደዱ እግዚአብሔር በተገለጠ መንገድ በርኩሰት ዙፋን በቁጣው ሲሾማቸው ይታያል። ይህ የእግዚአብሔር ቁጣ የእውነት ጉዳይ ነው። ይህ የእግዚአብሔር ቁጣ የቅድስናው ጉዳይ ነው። አንዳንዶች እንደሚመስላቸው እግዚአብሔር ወደ ቅድስናው እንዲመለሱ ቢታገሳቸው አሻፈረኝ ብለው ርኩሰታቸውን አደባባይ የገለጡ አልጠፉም። ሆኖም እግዚአብሔር በቅድስናው ለዘላለም የተባረከ ነውና ዛሬም በገለጠው ቁጣ ክብሩን ያስጠብቃል። when truth is changed by violence እውነት በአመፃ ሲለወጥ፣ ወንድነት በሴትነት፣ ሴትነት በወንድነት፣ ፍቅር በጥላቻ፣ ፈጣሪ በሰይጣን፣ አምልኮ ከፈጣሪ ወደ ተፈጣሪ፣ ጣዖታትና ሰዎች መለወጡ፣ የዓለም ሕዝብ በተለያየ አይነት መከራና ችግር ጦርነት እንዲያልፉ የእግዚአብሔር ቅን ፍርድ እውነትን በአመፃ በለወጡ ሁሉ ላይ ይህ የእግዚአብሔር ቁጣ ተገልጦባቸዋል። ዶን ኮፕሬት አትተባበሩ። መጽሐፍ ቅዱስ በኤፌሶን ምዕራፍ 5 ከቁጥር 11 ላይ እንዲህ ሲል ተጽፏል። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። አሁን በግል በቤተሰብ በከተማና በሀገር
እውነትን፣ ጽድቅን፣ ሰላምን፣ ፍቅርን፣ አንድነትን፣ ፍትህን፣ ምሕረት አድራጊነትን ጨምሮ የሚተባበር አጥተን እጅግ ተጨንቀናል። መተባበር በሚገባን ጉዳይ አንተባበርም። መተባበር በማይገባን በጨለማ ሥራ ላይ ቀዳሚ ተሰላፊ ሆነናል። ይህ ደግሞ ከኃጢአት የመነጨ ክፉ ባህሪ እንደሆነ ቃሉ በእኛ ላይ በግልጽ ይመሰክርብናል። የሌባ ተቀባይ ራሱ ሌባ ነው ይላሉ አባቶቼ። እውነትን በአደባባይ ሲሰርቋት ለራሳቸው ጥቅምና ሆዳቸው ሲያውሉ የገዳይ ተመልካች ተባባሪ ሆነናል። ጨለማን ጨለማ ነው ብለን ከመግለጥ ይልቅ ለአሳፋሪ ተግባሯ ጠበቃ ሆነናል። ለእውነት የሚኖር ለሕይወት የሚሰዋ ቢፈለግ አንዳች የሚገኝ አይመስለኝም። ፍሬ በሌለው ጉዳይ ባንጠመድና ሕይወት በሚገኝበት ብንውል እግዚአብሔር ስለ እኛ ያለውን ቃል ሲያከብር እናያለን። ያከበረ ይከበራል፣ ያዋረደ ቁጣውን ይጠብቃል። መጽሐፍ እንደሚል እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ሮሜ ምዕራፍ 1 ከቁጥር 18። በስተመጨረሻም እውነትን በውሸት አትለውጡ፣ ክብራችሁን በነውር አትለውጡ። በክርስቶስ ኢየሱስ በማመን የተገኘውን ታላቅ ሕይወት አትናቁ። ይህን ለሚሰማ ሁሉ የእግዚአብሔር ጸጋ ከክፉ ሁሉ ይጠብቃችሁ። የእግዚአብሔር ድምፅ